እንዴት ነሽ? አለን። አንድ ነገር ልትተባበሪ ነበር። ትንሽ የምተዳደረው ምናምን በዚህ ነው። ይሄንን እየሸጥኩኝ ነውና የምተዳደረው ያው ብዙ ጊዜ እቺ ሶፍት አለኝ፣ ፓወር ባንክ አለኝ፣ መነጽርም አሁን መነጽሩ ላንቺ ነው። የታለ ነበረ እቺ መነጽር ላንቺ ትሆናለች። ትሞክሪያታለሽ? ያማል እንዴ? ምንድን ነው? እርቦኝ እኮ ነው። እርቦክ ነው ይሄን የምትሸጠው? አዎ። ምን ልብላ ታዲያ? ማን የሰው አይን ከማያይ ይሻላል? ምን አረ በጣም ነው የምታስጠላው። በእናትህ አዲስ ደግሞ ሲያመጣችሁ ቴሌቪዥን እዚህ ሄዳችሁ ነው። እኔ ኪስ የለም። ኧረ አይደለም። እና ምንድነው? ኧረ በእናትሽ እንድትተባበሪ ማውዝ ምናምን አለኝ። አንዱን ግዢ። ይሄ ሰርቀህ ነው ያመጣው ነው? እኔንም ያለኝ መስሎ ልሰርቅ ነው። ኧረ ሰርቄ አይደለም። አንተ አራዳ ነህ፣ በጣም አራዳ። ኧረ በእናትህ ዝም በል። ኧረ በእናትሽ አትረጂኝ። እንዳትከታተል ሰውዬ ስርዓት ነው። በእናትሽ እማ በእናትሽ አንተ ማን ነህ? ምንድነው? ሻክር ብርግኝ በቃ አልገዛም። ምንም ነገር የለኝም። ብር የለኝም። ብር ያለኝ ኪስ ያለኝ ምናምን መስሎህ ነው? ምንም ብር የለኝም። ምንም የለኝም። ለምን? በእናትሽ አንተ ማን ነህ? በእናትህ በጣም ነው የምታስጠላው። አላሳዘነሽም? አታሳዝንም። ምግብ አልበላሁም እስካሁን። ኧረ በእናትሽማ ምንድነው? ስልክ የለኝ። ያው ቦርሴን ይዤዋለሁ። ምን ለመውሰድ አልተመቸም። ጓደኞች ከየት አሉ? አዲስ ያመጣችሁ ዘዴ ነው። ኧረ በእናትህ ወደዛ ዞር። በጣም ነው የሚያስጠላባችሁ። እሺ በእናትሽ አላሳዘንኩሽም? ማን የሰው ስማ፣ እኔ ስለሆንኩኝ ነው ቁሜ እያወራሁ ያለሁት። እሺ ይሄን ማንም አጋጭቶት ነበር የሚሄደው። ምን አደረኩ? ኧረ በእናትህ በቃ የምታደርገው ስላልኩኝ 10 ብር ብትሰጪኝ እኮ ዳቦ ገዛበታል። የምትናገረው ነገር ታውቃለህ? እሺ አትግዢኝ። እሺ ዳቦ መግዣት የለኝም፣ ብር የለኝም፣ ምንም ብር የለኝም። አየሽ አይደል? አትግዢኝ እንኳን ብዬሽ እርጂኝ እንኳን ስልሽ አትረጂኝ። ገባሽ? ለዛ ምን ችግር አለው? እኔ አሁን ሰርቼ በላም 10 ብር እኮ ነው። ሰው ችግርህ ምንድነው? ይሄን እኮ አስተካክላለሁ እኮ ስርዓትን ዘይድና ሰጣና ለምን እኔ ጋር ያስቆማል ታዲያ? እርቦኝ ነው። ኧረ ራበህ፣ በጣም ራበህ፣ ታስታውቃለህ። ኧረ በእናትሽ ኧረ እንዳትነካኝ፣ እንዳትጠጋኝ፣ እንዳትጠጋኝ ብዬሽ ነው እንዳትጠጋኝ ነግሬሃለሁ። ኧረ በእናትሽ አላሳዝንሽ? ኧረ እናት በእናትሽ ኧረ በእናትሽ ሰውዬ ስርዓትን ያዝ። እንዳትከተለኝ ሰውዬ ስርዓትን። ኧረ በእናትሽ አንተ ማን ነህ? ምን አደረኩ? ምን ችግር አለው? 10 ብር እኮ ነው እኮ። ምንም 10 ብር ሌላ ሰው ይሄን ነው የምጠይቀው። እንዳይቀና የለኝም። ምን አደረኩ? ኧረ በእናትሽ ኧረ በእናትሽ ምን አደረኩ? ሰውዬ ስርዓትን በቃ አጠገቤ እንዳትደርስ። አንተ ያማል ለምን ዛበና ምን ሆነሽ ነው የምትገባው? እንዴ ማለት ነበር። ኧረ በስመ አብ ወልድ። ኧረ ጉልቤ ነች እቺ ደግሞ እንዴ! ኧረ በስመ አብ እቺ ያይለኛ ነው እንዴ? ምንድነው? ያምሻል እንዴ? ማለት ያምሻል። እርጂኝ አልኩኝ። በቃ አረዳህም አልሽኝ።